ሰላም ሰላም ቤተሰብ እንዴት አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በዚህ ቪዲዮ ላይ እንግዲህ እንደተመለከታችሁት ያው እንግዲህ የጠፋችው ሄርሜላ ተገኝታለች ማለት ነው። ሁሉም ሰው ተደስቷልኝ፣ ያለቀሰም አልቅሷል፣ የተደሰተውም ተደስቷል። ያው በጎች እንግዲህ አሁንም እየተንጫጩ ነው። የጠፋ ሰው እንደዚህ ዘንጦ አምሮበት አይመጣም እያሉ አስተያየት እየሰጡ ይገኛሉ። አንዳንዶቹ ደግሞ ቀለበቱ ለምን ወለቀ እያሉ ደግሞ ሀሳብ አስተያየታቸውን እየሰጡ ይገኛሉ። ለምንስ እንደዚህ አምሮባት መጣች? የጠፋ ሰው እንደዚህ ሆኖ ይመጣል ወይ? የተያገተ ሰው ማለት ነው። እንግዲህ እሷ እንደሰማናት ያለችው እንግዲህ ጸጉሬን አንጨባሬ ሌላ ሰው መስዬ ከምመጣው ሀሳባችሁን ከምሰርቀው እንደዚህ አምሮብኝ መጥቼ ብትቀበሉኝ ይሻላል ብላ መጣለች ማለት ነው። እንግዲህ ያርምላ የታገተ ሰው እንደዚህ ነው እንዴ? እኔ በማውቀው ፈጣሪ በሚያውቀው የታገተ ሰው ታግቼ እንዲሁኝ እያለ ይመጣ ነበረ። ግን የታገተ ሰው አምሮበት እንደሚመጣ አላወቁም ነበረ። እንግዲህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እና ላይክ ሸር እንዳይረሳ። ቤተሰቦቼ አበረታቱኝ። እኔ ስደተኛ እህታችሁ ነኝ። ሁላችሁም እየገባችሁ ሀሳብ አስተያየታችሁን አስቀምጡ። አዲስ ጀማሪ ነኝ፣ አበረታቱኝ። ሰብስክራይብ እና ሸር እንዳይረሳ። እወዳችኋለሁ። በተረፈ እንግዲህ ዛሬ የሚለቀቀውን ቪዲዮ ደግሞ እናያለን። ትናንትና ያልሰራሁላችሁ ያልተመቸው ነው ዛሬ የሰራሁትኝ። እንግዲህ ሄርሜላ እንኳን ደህና መጣሽ ብለናለኝ። የቀለበቱ ጉዳይ ግን አሳሳቢ ነው። አንዳንዳቻቸው ደግሞ ያው ያረግላታል እኛም ቢሆን እንገዛለን እያሉ ነው። እንግዲህ እየፎከሩ ነው። እንግዲህ ምን እንላለን? እንኳን ደህና መጣሽ እንላለን። የሩታ ፋሚሊዎች ወደፊት ብያለሁ። የነብሯ ፋሚሊዎች ሰብስክራይብ አድርጉኝ። በጣም ነው የምወዳችሁ ስለምትከታተሉኝ። ማንኛውም ሰው እንደምታበረታቱ እኔንም አበረታቱኝ። እህታችሁ ነኝ። መልካም ጊዜ ይሁን።